አሰልጣኝ ማይክል ካሪክ በነገው ዕለት ማንቸስተር ዩናይትድ ከዌስትሃም ጋር ከሚያደርገው ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። እኔም እንደሚከተለው አቀርብላችኋለሁ። ላይክ፣ ፎሎ፣ ሼር እያደረጋችሁ አብራችሁን ቆዩ። ማይክል ካሪክም በጉዳት ላይ ስለሚገኙ ተጫዋቾች እንዲህ ሲል ተደምጧል። ሜሰን ማውንት ለነገው ጨዋታ አይደርስም። ምናልባትም ከዚህ በኋላ ላሉ ጨዋታዎች ሊመለስ ይችላል። ነገር ግን በእርግጠኝነት ለኤቨርተኑ ጨዋታ ይመለሳል። ማቲያስ ዴ ሊክት ደግሞ የማገገም ሂደቱ እንዴት እንደሚካሄድ መጀመሪያ እናያለን። በኤቨርተኑ ጨዋታ ስለተጫዋቹ መመለስ ለመናገር በዚህ ሰዓት ሩቅ ይመስላል። ስለዚህም ሂደቱን ብንከታተል የተሻለ ነው ሲል ተደምጧል። ካሪክም ጨዋታን ከማሸነፍ በኋላ ነገሮች እንዴት እንደሚስተናገዱ ሲጠየቅም ትልቁ ፈተና እዚህ ደረጃ ላይ ያደረሰንን ነገር ማወቅ ነው። በዚህ ጊዜ ጨዋታ ማሸነፍ በጣም ከባድ ነው። ስለዚህ ቀጣዩን ጨዋታ እንዲህ በቀላሉ ይሳካል ብሎ ማሰብ አይቻልም። ነገር ግን አሁንም ቢሆን ከድል በኋላ የሚመጣውን የደስታ ስሜት እንዲሰማ መፍቀድ አለብህ። ይህን ካላደረክ ደግሞ ትንሽ አሰልቺና ትርጉም የለሽ ይሆናል። ጨዋታ ማሸነፍ ሁላችንም የምንመርጥለት ነገር ነው። ነገር ግን ወደ ልምምድ ተመልሰህ ትኩረትን በሚቀጥለው ጨዋታ ላይ የማድረግ ደግሞ ኃላፊነት ይኖርብናል ሲል ተደምጧል። ማይክል ካሪክም ከብሩኖ ፈርናንዴዝ ጋር ስላለው ግንኙነት ሲጠየቅም ከእርሱ ጋር በጣም ጥሩ የሚባል ግንኙነት አለን ብዬ አስባለሁ። ምን ያህል ብልህ ተጫዋች እንደሆነም ከወዲሁ ተረድቻለሁ። ለዚህ ክለብም ከሚገባው በላይ የሚያስብ ብሩህ ተጫዋች ነው። ሁላችንም ማሳካት የምንፈልገው ተመሳሳይ ነገር አለን ሲል ተደምጧል። ማይክል ካሪክም ሲቀጥል ስለ ተከላካይ መስመሩ እያሳየ ስለሚገኘው ብቃትም ሲጠየቅ የሚያስደስት ነገር እያስመለከቱን ነው። በየሳምንቱ ብዙ ግቦች ማስቆጠር ሳይጠበቅብህ ጨዋታን ማሸነፍ ይቀላል። እኛም ለተቃራኒ ቡድን ፈተና መሆንና የግብ ዕድሎችን መፍጠር የምንችል ቡድን መሆናችንን የታወቀ ነው። ስለዚህ የመከላከልና የማጥቃት ሚዛን በትክክል መጠበቅ ወሳኝ ነው ሲል ተደምጧል። ካሪክም በመጨረሻም ስለ ተጋጣሚው ዌስትሃም እንዲህ ሲል ተደምጧል። ከመከላከል ወደ ማጥቃት በሚያደርጉት የሽግግር ጨዋታ በጣም ጠንካራ ናቸው፣ እንዲሁም አደገኛ ናቸው ብዬ አስባለሁ። በተጨማሪም በጣም ጥሩ የሚባል የአጥቂ መስመር አላቸው። ቀደም ብለን የእነሱን የጨዋታ መንገድ ተመልክተናል። ልክ እነሱ የእኛን ጨዋታ እንደሚያጠኑት ስለ እነሱ ግንዛቤ ያለን፣ በተለይም በገዛ ሜዳቸው በደጋፊያቸው ፊት ሲጫወቱ አደገኛ ቡድን ናቸው። ያንን ሁሉ ለመቋቋም በእርግጠኝነት ዝግጁ መሆን አለብን ሲል ተደምጧል።